የሆነ ነገር በላዩ ላይ አርጎ የሆነ ነገር አስቀርቶ ኋላውን እያየ እንዲከተለው እግዚአብሔር አይፈልግም ወይ ጌታ ኢየሱስ ክርስቶስ አይፈልግም የሆነ ነገር አውልቀ እንድትጥል የሆነ ነገር አውልቀሽ እንድትጥይ ይፈልጋል ጌታ ይፈልጋል ሽጥና ለደሆች ስጥ ሰተ ተከተለኝ አለው አሜን ነው ወይ ሰተ ምን አድርገኝ ተከተለኝ ምክንያቱም የሆነ ቅሬት እንዲኖር አልፈለገም የሆነ ነገር እንዲያስቀምጥ አልፈለገም ልከተል ብሎ ሲል ስለዚህ ሁሉን ትቶ ጌታን መከተል ማነው ሁሉን ትተ ጌታን ተከተል ሁሉን ተይና ጌታን ተከታይ ብትባይ አገልግይ ብሎ ቢልሽ ይሄ ጥሪ ባንቺ ላይ ቢሆን ምን ልትይ እንዳለ እግዚአብሔር ስለሚያውቅ ነው አሁን የሚናገርሽ ማነው ያለውን ነገር ሽጦ ባዶ ዜሮ ዲግሪ ሆኖ ለድሃ ሰጥቶ ክርስቶስን መከተል የሚችል ባዶ ሆኖ ለራሱ የሚበላ የሚቀመስ የለም ምንም ነገር እንዳትይዝ ስጥና ተከተለኝ ለማን ለድሆች ማነው ይሄንን የሚያደርግ ማንም ይሄንን ማድረግ አይችልም ማንም ይሄንን መስራት አይችልም ማንም ይሄንን እንደማለት አይችልም ክብር ለኢየሱስ ይሁን ስለዚህ ሁሉ ትቶ ክርስቶስን መከተል አየ እኔ ሊከተለኝ የሚወድ ቢኖር ራሱን ይካድ ይላል አያችሁ ራስን ከመካድ ይጀምራል ባዶ መሆን ይጀምራል ራሱ ክርስቶስን መከተል ስለዚህ ያ ሰውዬ መሬቱን ያለውን ነገር ሰጥቶ ባዶ ከሆነ ኋላውን ማሰብ አይችልም ክርስቶስን ብቻ ነው ይዞ የሚቀጥለው ክርስቶስን ብቻ ይዞ ይቀጥላል ክብር ለኢየሱስ ይሁን ስለዚህ ክርስቶስን መከተል ትፈልጋላችሁ ለክርስቶስ መሆን ትፈልጋላችሁ ሁሉ ነገር አትተውት የኔ የምትሉት ነገር ምንድነው የኔ ነው የምትዩ ነገር ምንድነው የኔ ነው የምትለው ነገር ምንድነው ብዙ ሰዎች የኔ ነው ለፍቼ ነው ጥሬ ነው ግሬ ነው እንደዚህ ወደ ዲሮ እንደዛ ነው እንላለን ስለዚህ የጌታ የምንለው ሴትኛው ነው የጌታ የምትዩ የትኛው ነው ለጌታ ተተሽ ለጌታ መተውለት ተተሽስ እየኖርሽለት ያለው ፓርት የትኛው ነው ክብር ለኢየሱስ ይሁን ስለዚህ እውነቱ ይሄ ነው ክርስቶስን የሚከተል ሰው የጌታ ልጅ ጌታ ይባርክሽ ደግመሽ ጥቅስ እንዳትፊ ምክንያቱም መንፈስ ቅዱስ ከኔ ጋር ነው ኢየሱስ ጌታ ነው ለራስሽ ማንበብ ትችያለሽ ጌታ ይባርክሽ ኢየሱስ ጌታ ነው አሜን ነው ወይ እና የአባትነት ንግግር ነው የምናገረው መንፈስ ቅዱስ የተባረከው የኔ ስትራቴጂ ስለሆነ ነው የኔ ነገር ስለሆነ ነው ክብር ለኢየሱስ ይሁን መንፈስ ቅዱስ ነው ያደመጥኩ ማገለግለው እያየው ሳለው ሃሌሉያ ክርስቶስን መከተል የሚችል ሰው ራሱን መካድ የኔ ቢለው አውልቆ ከእጁ ማውጣት መከራውን መስቀል የሚለውን ቃል ስንተረጉመው መከራ ስቃይ ቀራንዮ በጎልጎታ ላይ የሆነውን ነገር መሸከም ማለት ነው ለመስቀል መሸከም ሲናገር ይህንን ነው እየተናገረ ያለው ማነው ሁሉን ትቶ ረሃብ የሚሸከም መከራን የሚሸከም ጥላትን የሚሸከም ባዶነትን ዜሮ ዲግሪ ሆኖ ክርስቶስን የሚከተል ማነው ባዶ ሆነና ነው እያለ ያለው
ባዶ ሆነ ናና መስቀሌን ተሸከም እያለ ነው። ባዶ ሆነሽ ነይና መስቀሌን ተሸከሚ ነው እያለ። ክብር ለኢየሱስ ይሁን። ማነው ባዶ ለጌታ ሆኖ እግዚአብሔር ነገ ያደርግልኛል ብሎ ለጌታ ቤት የሚሆን ለጌታ ለራሱ የሚሆን ለወንጌል የሚሆን ሁለት ማነው? አያችሁ፣ ራሱን ያልከዳ ሰው ሁሉ ትቶ መከተል አይችልም። ማንም ለጌታ መሆን አይችልም። ብዙዎቻችን አልተውንም፣ አልከደንም፣ ከውስጣችን አላወጣንም። ያልወጣ ያልተላቀቀ የሆነ ፓርት አለብን። ስለዚህ ያ ከመኖሩ የተነሳ ለጌታ መሆን አልቻለም። ዝም ብለን ጌታ ልንል እንችላለን። ዝም ብለን ኢየሱስን ልንጠራ እንችላለን፣ ልንዘምር እንችላለን። ስለዚህ አልሆንም። ትተነው አይደለም፣ ሁሉም ትተን አይደለም እየተከተልን ያለ ነው። ሰተን አይደለም። ዘመኔ ያንተ ነው፣ ህይወቴ ያንተ ነው፣ ይሄ ያለ ያንተ ነው፣ ይሄ ያንተ ነው፣ ይሄ የኔ ብለው አይደለም። አሜን ነው ወይ? ምንም ቅሬት የሚኖረው ምንም እርሾ ቢኖረው አልፈለገም ጌታ ኢየሱስ ክርስቶስ። ስጥና ና ነው። አባትን መቅበር አያስፈልግም። ፋሚሊ መሰናበት አያስፈልግም። ተዋቸው። ሙታኖችን ሙታን ይቅበሯቸው እስኪ ድረስ ሙታኖችን ሙታን ይቅበሯቸው እስኪል ድረስ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ እስከዚህ ድረስ ነው ጌታ ሰውን ማለት ነው የሆነ ካባ ከላዩ ላይ በቃ ማለት የሆነ የነበረን ካባ መጀመሪያ የነበረን ካባ ከላዩ ላይ አንስቶ እንዲከተለው ይፈልጋል። ማን? ጌታ ኢየሱስ ክርስቶስ። የሆነ ካባ በኢየሱስም ከኛ ነው እግዚአብሔር ያውልቅ ለሱ እንድንሆን ያደርጋል። ክብር ለኢየሱስ ይሁን። ኢየሱስም ወደ እሱ ተመልክቶ አንድ ነገር ጎደሎ ሂድ ያለውን ሁሉ ሽጥ፣ ለድሃ ስጥ፣ መስቀሌን ተሸከም፣ ተከተለኝ። ይገርም እኮ ነው የኔ ጌታ፣ የሚገርም ነው። ሂድና ያለን ነገር ሽጠ፣ ለድሃ ሰጠ፣ መስቀሌን ተሸከም። ኦኬ፣ ለካ እኛ በዚህ ምድር የተወለድንበት ወይም የተፈጠርንበት ዓላማ ለክርስቶስ ኖረን ለክርስቶስ እንድንሞት ነው። ሀብት፣ ዝና አጣብጠን እንድናልፍ አይደለም። ለካ አላፊዎች ነን፣ ለካ ሟቾች ነን፣ ለካ ለዘላለም የምንኖረው ሰማይ ነው። ለካ እዚህ ሀገር እንግዶች ነን እኛ። አንዳንድ ሰዎች እንግዳ እንደሆኑ አስቡ። ዘላለማቸውን በዚህ ምድር የሚኖሩ አድርገው ያስባሉ። ዘላለማቸው ስለዚህ ዘላለማቸውን እንደሚኖሩ አድርገው ስላሰቡ ይሄ የኔ ነው፣ ይሄ እሷ ነው፣ ይሄ እንደዚህ ነው፣ ይሄ የኔ ነው፣ ይሄ የኔ ነው፣ ይሄ የኔ ነው በሚል መንፈስ ዘመናቸው የኔ ነው በሚል መንፈስ ህይወታቸውን እስርስር አድርገዋል። ብዙ ሰዎች እንደምትሞቺ እወቂ፣ እንደምትሞት እወቅ። ስትሞት ደግሞ ወደ ሞተልህ ጌታ በህይወት ወዳለው አምላክ ወደ እግዚአብሔር እንደምትሄጂ እወቅ። እስክንሞት ድረስ ሁሉም ትተን መከተል እንዳለብን ልነግራችሁ እፈልጋለሁ። ማንን? ክርስቶስን። ማንን? የሞተልሽን፣ ማንን? የተሰቀለልሽን፣ ማንን? የተንከራተተልሽን፣ ማንን? የተዋረደልሽን፣ ማንን? የተጠማልሽን፣ መከራ የበላልሽን ኢየሱስን መስለሽ ኢየሱስን ተከትለሽ ለኢየሱስ ሆነሽ እንድትሞቺ ነው የምናገርሽ። ምን አልሰብክሽም። በቃ ስለዚህ የኔ የምትሉትን ውልቅ አርጉና አውጥታችሁ ጣሉ። የኔ የምትሉትን ትንኪት፣ መኩራራት፣ አሜን፣ መልኬ
ገንዘቤ ቤቴ ቁልፌ እያልሽ የምትይውን ነገር ሁለቅ አርጊና ጣይና ለክርስቶስ ኑሪ። አገልጋይ ሰው ማለት አገልጋይ ብቻ አይደለም ይሄ ያለበት ሁላችንም ምእመን ሁሉ ክርስቶስን ያመነ ሁሉ ይሄ ዕጣ አለበት። ለማን ነው? ለአገልጋይ ብቻ ነው? ለወንጌላዊ፣ ለፓስተር፣ ለነቢይ ብቻ ነው? ለሐዋርያ ብቻ ነው? ተለይ ብሎ ሲል ለአገልጋይ ብቻ ነው? ክርስቶስን ላመኑ ሁሉ ነው ዕጣ። ስለዚህ ሁሉ ትቶ መከተል 10:21 ላይ ኢየሱስም እርሱ ተመለከተ። ዛሬ ይመለከትሻል። አይቶ እኮ ነው የሚናገርሽ። አየሽ፣ አይቶ ይናገርሻል። ተመልክቶ ነው የሚያወራሽ። ባይመለከት አያወራሽም። ባይመለከት አያወራሽም፣ አይናገርም። ስለዚህ የሚናገረው አይቶ ነው። ሚውት አድርጊ። ክብር ለኢየሱስ ይሁን። ባካችሁ የምትገቡ ሰዎች ሚውት አድርጉ ስትገቡ። ስለዚህ አይቶ አለው ኢየሱስ ጌታ ነው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎድሎ ሂድ፣ ያለን ሁሉ ሽጥ፣ ለድሆች ስጥ። አየውና ወደደው። ኢየሱስ ጌታ ነው። አይቶ ወደደውና ሂድና እንዲከተለው ስለፈለገ፣ አሜን ነው ወይ? እንዲከተለው ስለፈለገ ሂድና ያለውን ሽጠ ለድሆች ሰጥተህ ተከተለኝ። አሜን ነው ወይ? ከዛ መስቀሌን ተሸከም ተከተለኝ። ነገር ግን ስለዚህ ነገር ፈቶ ፊት ጥቁር ብዙ ህብረት ነበረውና እያዘነ ሄደ። ፊቱ ጠቆረ፣ ብዙ ነገር ነበረውና እያዘነ ሄደ። ማን? ሽጠና የተባለው ያ ፐርሰን ያለን ሽጠና የተባለው ሰው ፊቱም ጠቆረ፣ አዘነ፣ ሄደ። አሜን ነው። አዎ ያለን ሽጠና ለእግዚአብሔር ለድሆች ስትባል ተከተለኝ ብሎ ሲል እግዚአብሔር ጌታ ኢየሱስ ክርስቶስ ምንም ማድረግ እያዘንክም እየቆረቆረም አድርግ። ህይወት ነው የሚሻለው። ስለዚህ ሰውየው ሄደ። ክብር ለኢየሱስ ይሁን። ስለዚህ ጻፊው እንደዚህ ነው እያለ ያለው ኢየሱስን ወደ እርሱ ተመልክቶ አንድ ነገር ጎድሎ ሂድ፣ ያለ ሁሉ ሽጥ፣ ለድሃ ስጥ፣ መስቀልህን ተሸከም ተከተለኝ አለው። ይህ ሰው ሂድ የተባለው ሰውዬ፣ ለድሆች ስጥ የተባለው ሰውዬ፣ ይህ ሰው በሁሉ ነገር ፍጹም ሆኖ ለመገኘት ከፍተኛ ፍላጎት ነበረው። በሁሉ ነገር ፍጹም ሆኖ ለመገኘት ይፈልግ ነበር። የኢየሱስን ሕይወት ተመልክቶ እርሱን ለመምሰል ፈለገ። ማን? ይሄ ሰውዬ የኢየሱስን ምን አይቶ? ሕይወት አይቶ፣ እርምጃውን አይቶ፣ እንቅስቃሴውን አይቶ ለመከተል ፈለገና ኢየሱስ ጌታ ነው። ለመከተል ፈለገ። ጌታ ኢየሱስ ዳግም የግለሰብ ቅድስና መሰረት በማድረግ
ማንንም ደቀ መዛሙርት እንዲሆን ጠርቶ አያውቅም። የማንን የግለሰብን ኢየሱስ ጌታ ነው። ኢየሱስን የሚፈልግ የኔ የሚለው ሁሉ ትቼ ከእርሱ ጋር ፍጹም ህብረት እንዲኖረኝ ነው። ኦኬ እዚህ ጋር ለናገራችሁ አንድ ሚሴጅ ኢየሱስ ጌታ ነው። ጌታ ኢየሱስ ዳግም የግለሰብ ቅድስና መሰረት በማድረግ ማንንም ደቀ መዛሙርት እንዲሆን ጠርቶ አያውቅም። ኦኬ የሚጠራው ጌታ ኢየሱስ ክርስቶስ ራሱን አይቶ በራሱ ተማምኖ ነው። ጽድቃችንን ቅድስናችንን አይቶ አይደለም ጌታ ኢየሱስ ክርስቶስ የሚጠራ። አሜን ነው ወይ? ምክንያቱም የሚታይበት ጽድቅና ቅድስና የለም። ይሰማል? የሚታይ የሚያስጠራ ለክርስቶስ የሚባል ቅድስናና ጽድቅ መልካም ነገር የለንም። ነገር ግን ጌታ ኢየሱስ ክርስቶስ አሁንም እንደዚህ ነው። የሰው ቅድስና ንጹህነትን አይቶ አይደለም የሚጠራው፣ ራሱን አይቶ በራሱ ተማምኖ ነው ክርስቶስ የሚጠራሽ ወይም የሚጠራ። ስለዚህ የፐርሰኑን ያንን ፐርሰን ህይወት አይቶ አይደለም፣ ያንን ፐርሰን ያንን ሰው ህይወት ማንነት አይቶ አይደለም። በቃ ንጹህ ነው ብሎ አይደለም። ዝም ብሎ ወደደ፣ ዝም ብሎ ወዶሽ ይጠራሻል፣ ዝም ብሎ ወዶሽ ይባርክሻል፣ ዝም ብሎ ወዶሽ ታሪክሽን ይቀይራል። ዝም ብሎ ወዶ እኮ ነው በቃ ወዶ። አሜን ነው ወይ? ስለዚህ የግለሰቡን ቅድስና መሰረት በማድረግ ማንንም ደቀ መዛሙርት አያደርግም። እኛን ደቀ መዛሙርት ያደረገ ቅድስናችንን መሰረት በማድረግ አይደለም። ምንም መሰረት የሚደረግ ቅድስና የለንም። ምንም መስፈርት የሚሰጠው ቅድስና የለንም። መጽሐፍ ሲናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሎታል። ስለዚህ ምንም መሰረት ሊደረግብን የሚችል ቅድስና የለንም። ስለዚህ መሰረታችንን በማየት ወይም መሰረቱን በማድረግ የግለሰብ ወይም ደግሞ የኛን ቅድስና በማየት መሰረት በማድረግ ደቀ መዛሙርት አላደረገንም። ይወራል አልደራ ጠርቶ አያውቅም ጌታ ኢየሱስ ክርስቶስ። ኢየሱስ ከእኔ የሚፈልገው የእኔ የሚለውን ሁሉ ትቼ ከእርሱ ጋር ፍጹም ህብረት እንዲኖረኝ ነው። ስሙ፣ ኢየሱስ ጌታ ነው። አሁን የሚፈልገው ክርስቶስ የእኔ የምለውን ወይም የእኔ የምትይውን ነገር አውርቀሽ ትተሽ እንድትከተዩ ይፈልጋል። የእኔ የምትይው ነገር ምንድን ነው? እባካችሁ እግዚአብሔር ምስክሬ ነው። አሁን እኔ ሳስተምራችሁ እግዚአብሔር ምስክሬ፣ እባካችሁ ተረጋግታችሁ ስሙ። ሼር አድርጉ ለብዙ ሰው። አሜን። የእኔ የምትሉት ምንድን ነው? የእኔ የምትይው ምንድን ነው? የእኔ ነው የምትሉት ነገር ምንድን ነው? ክርስቶስን የሚሰማ አካል የኔ የሚለው ነገር የለም። ክርስቶስን የሚከተል አካል የኔ የሚለው ነገር የለም። ሁሉ የማን ነው? የሱ ነው። ስለዚህ ሁሉ ትተህ እንድትኖርለት የኔ የሚለውን አመለካከት የኔ የሚለውን ነገር ከውስጥ አውልቃ እንድትኖርለት ጌታ ይፈልጋል። ጌታ ይፈልጋል። የኔ የምትይውን ነገር አውልቀሽ ከሱ ጋር ህብረት እንድታደርጊ ይፈልጋል። ሚውት አድርጉ የምትገቡ ሰዎች። እሺ ለፍቼ ነው አግኝቼ ነው እንደዚህ ነው ነግቼ ነው ጥሬ ነው ላቤ ቀባርጌ ነው የምትይውን ነገር ካለ ለኢየሱስ መሆናችሁ ይማልች። የኔ የሚል ሰው ለጌታ መሆን አይችልም። ለጌታ መስጠትም ለጌታ ቤትም መሆን አይችልም። እባካችሁ የምትገቡ ሰው ፈጣን ሚውት አድርጉ። አስገባችኋለሁ። ክብር ለኢየሱስ ይሁን። ምክንያቱም እንድትሰሙ እንድትማሩ ስለምፈልግ ማለት
የሆነ ሰው ህይወቱ በትምህርት በዚህ ትምህርት እግዚአብሔር ካገኘው ለኔ በቂ ነው ሚውት አድርጌ ሲገቢ አስረት ኢየሱስ ጌታ ስለዚህ የኔ የምትው ነገር ምንድነው በምን ሰዓት መቼ ምን እንደምኖር አላውቅም የኔ የምትው ነገር ተተሹ አፈር ልበይ አፈር ልበላ እችላለሁ ልትበይ ትችያለሽ ከዛ ወደ ጌታ እንሄዳለን ስለዚህ ምን አደረክ ምን ሰራ የኔ ወደ ኖራ ነበር እንዴት ይባላል ምን አደረክሽልኝ ምን አደረክልኝ ልትባይ ትችያለሽ ስለዚህ ምን አደረክሽ ተብለሽ ምንም አይነት ህብረት እስከማይኖረኝ ድረስ ሌላ ምንም አይነት ህብረት ሌላ ምንም አይነት ነገር እንዳይኖረኝ እስካይኖረኝ ድረስ አድርጎኝ ለሱ ብቻ አድርጎኝ እንድኖር ነው የሚፈልገው ማን ጌታ ኢየሱስ ክርስቶስ ለሌላ ምንም አይነት ህብረት እስካይኖረኝ ድረስ ከእርሱ ጋር ያለኝ ህብረት ጎልቶ መታየት ይኖርበታል ኢየሱስን የሚሰሽ ሌላ ነገር ያስሽው ነገር አለ አይከብርም አይደሰትበትም ከዛ ነገር ውጪ ከዛ ነገር ውጣ ህይወት የለበትም እዛው ክርስቶስ አይወደውም አይከብርበትም ስለዚህ እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ የሚከብረው የኔ የምትይውን ነገር ከውስጥሽ አውልቀሽ ለክርስቶስ ስትኖሪ ያ አክሊል ያስገኛል ያ ጌታ እረፍ ይልበታል ደስ ይለዋል አሜን ነው ወይ ስለዚህ ምንም አይነት ህብረት ሊኖርሽ አይገባም ክርስቶስን ከያዝ ምንም አይነት ዝምድና ምንም አይነት ጓደኝነት ምንም አይነት የኔ የምትይው ነገር ሊኖር አይገባም ክርስቶስን ማገልገል ነው ለክርስቶስ መኖር ነው አሜን ነው ወይ አክብሮ ህብረት አድርጎ መኖር ነው ክብር ለኢየሱስ ይሁን ስለዚህ ከኛ የሚፈልገው ጌታ ኢየሱስ ክርስቶስ ይሄንን ነው ህብረት እንዲኖር ይፈልጋል በሉቃስ ወንጌል ምዕራፍ 41:26 ላይ የምንመለከተው ከደህንነት ወይም ከቅድስና ጋር ምንም ግንኙነት የለውም ህብረት እንድናደርግ ሲፈልግ ከደህንነታችን ጋርና ከቅድስናችን ጋር ምንም ማለት ህብረት ያንን አስወግዶልን እንድንከተለው ይፈልጋል አስወግዶ ራሱ ነው የሚያስወግደው ከዛ እንድንከተለው ያደርጋል እንዲያስወግድ ግን ፈቃደኝነታችንን ይፈልጋል ኃጢአታችንን አመጻችንን ተንኮላችንን እንዲያስወግድልን ፈቃደኛ እንድንሆን ይፈልጋል ሽጠና ብሎ ሲለው አልሸጥም አልከተልም ማለት ይችላል ኢየሱስ ጌታ ነው ሐሳብ ሰጥቶታል ሽጦ መከተል የራሱ ፋንታ ነው ላስወግድልህ ኃጢአትን ብሎ ሲል እሺ ብሎ መታዘዝ የኛ ፋንታ ነው ስለዚህ አስወግዶልን ነው እንድንከተለው የሚያደርገው ስለዚህ የሆነ ነገር ወስጣችን ተቀምጦ እንድናገለግለው አይፈልግም እምነት ከሉቃስ ወንጌል የምንመለከተው ከደህንነት ወይ ከቅድስና ጋር ምንም ግንኙነት የለው ጊዜ ስፍርና ሁኔታ የማይወስነው ህብረት ከኢየሱስ ጋር እንዲኖር ነው የሚያመለክተው ጊዜና ስፍራ ኢየሱስ ጌታ ነው ስለዚህ እንዲህ አይነት ህብረት ጊዜ ቦታ ሰዓት ስፍራ ሳይወስነን ከሱ ጋር ህብረት እንዲኖረን ይፈልጋል ጌታ ስለዚህ
ስፍራ ሁኔታዎች የማይወስኑት ራሳችንን ሙሉ በሙሉ ለእርሱ የመስጠትን ምስጢር የተረዳን በጣም ጥቂቶች ነን ለማለት ይቻላል። እንዲህ የምናደርግ በጣም ጥቂቶች